የሞባይል ማስቀመጫ ወይም ስታንድ ያምራል አይደል? በወደቀ በፒቪሲ ፓይፕ ነው የምንሰራው። እስኪ እሳት ላይ እናግለው። ካጋላችሁት በኋላ እሱን ቀጥ አድርጉት፣ ፍላት አድርጉት። ካደረጋችሁት በኋላ 7 ሴንቲሜትር በ27 ሴንቲሜትር ትቆርጡታላችሁ ማለት ነው። ከዛ በኋላ እዚህ ስክሪን ላይ እንደምታዩት ታሰምራላችሁ። 9 ሴንቲሜትር፣ 10 ሴንቲሜትር እና 6 ሴንቲሜትር 2 ሴንቲሜትር አድርጋችሁ ታሰምራላችሁ። ከዛ በመቀጠል በ10 ሴንቲሜትር መሃል ላይ ክብ ታደርጉታላችሁ። ጥቅሙን በኋላ ነግራችኋለሁ። ከዛ በመቀጠል ወደ ታች እንመጣና እታች እናሰምራለን። 1.5 ሴንቲሜትር በ1.5 ሴንቲሜትር አድርጋችሁ ከቆረጣችሁ በኋላ መሃል ላይ ያለውን ከት ወይም ቆርጣችሁ ታወጣላችሁ። ከዛ ላይተር ካላችሁ ሙቀት ትሰጣላችሁ፣ ወይም ስቶቭ ላይ የወሰዳችሁ ሙቀት እየሰጣችሁ እንደዚህ ጠመም ጠመም ማድረግ ትችላላችሁ። ዋናው ግለት ነው የሚያስፈልገው። ግለት እየሰጣችሁ እንደዚህ ጠመም ታደርጋላችሁ። በየመስመሮቹ ጀርባ ላይ ግለት እየሰጣችሁ እንደዚህ ዞር ዞር ታደርጉታላችሁ ማለት ነው። ይሄ ጥቅሙ ምንድነው? ስልክን ለማስቀመጥ እንዲያመች ነው፣ አመች እንዲሆን ማለት ነው። እንደዚህ ካደረጋችሁ በኋላ ቅድም እንደነገርኳችሁ በየመስመሮቹ ጀርባ ላይ ግለት እየሰጣችሁ ዘንበል ጠመም እያደረጋችሁ ስክሪን ላይ እንደምታዩት ታስተካክላላችሁ። ይሄ እንግዲህ ማንኛችሁም ቤት ወይም ጎረቤት ሊገኝ የሚችል የፒቪሲ ፓይፕ ነውና በቀላሉ ቤት ሆናችሁ መስራት ትችላላችሁ። እንደዚህ አድርጋችሁ ከጨረሳችሁ በኋላ ይሄን መሞረድ ካላችሁ ምንም አይነት ነገር ካለ መውረድ ታረጋላችሁ። ከዛ እንደዚህ የሚያምር የስልክ ማስቀመጫ ይሆንላችኋል ማለት ነው። ይሄን ክቡ ነገር ከጀርባ ያለው ቻርጅ የምትከቱበት ነው ከጀርባ። ከዛ ይሄው ፊት ለፊት እንደዚህ እንደምታዩት በጣም የሚያምር የስልክ ማስቀመጫ ይሆናል ማለት ነው። ከወደዳችሁ ላይክ፣ ኮመንት፣ ሼር አድርጉልኝ።